ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው ዌብሳይትን ከሚዤ መጥቻለሁ። ማለትም በዌብሳይት አማካኝነት ገቢ ልናገኝበት የምንችልበትን የኦንላይን ስራ ይዤ መጥቻለሁ። ዛሬም እንደተለመደው እንደባለፈው እንዳሳያችሁ ዛሬም ያው ሬጅስተር ስላደረግን ብቻ የባለፈው $10 ነበር የሰጠን። ዛሬ ግን $3 የሚሰጠን ሌላ ጽድት ያለ ፕላትፎርም ይዤላችሁ መጥቻለሁ። ይህንን ፕላትፎርም ሬጅስተር የምታደርጉት ልክ እንደባለፈው ኢሜይል አድሬሳችሁን ታስገባላችሁ መጀመሪያ ላይ። ሲቀጥል ፓስወርድ የሎጊን ፓስወርድ ታስገባላችሁ። ዘን ዊዝድሮዋል ፓስወርድ ኦር ሴኩሪቲ ፓስወርድ ታስገባላችሁ። ዊዝድሮዋል ፓስወርድ መስት ነው፣ መረሳትም የሌለበት እናንተ ልታምኑበት የምትችሉበትን ፓስወርድ ታስገባላችሁ ማለት ነው። አሁን አጠቃላይ ሆም ላይ ስንደርስ ይሄን ይመስላል። ሆም የመጀመሪያውን በምናይበት ጊዜ ኤጀንት ኮርፖሬሽን ሪቻርጅ ዊዝድሮዋል ቲም አክቲቪቲ ኤንድ ኢንቫይት ፍሬንድስ የሚል አለ። በኢንቪቴሽንም መስራት ትችላላችሁ። ባይዘይ መጀመሪያ እንደገባን ቶታል አሲስት 3.76 ይላል። የመጀመሪያው በምናይበት ጊዜ እዚች ጋር የመጀመሪያዋ ቶታል አሲስት 3.76 ነው። ሬጅስተር ስናደርግ የሚሰጠን ግን እዚች ጋር እንደምታዩት ኳንቲታቲቭ አካውንት ይላል። የሁለተኛ ኳንቲታቲቭ አካውንት 3 USDT ኦር ስንገባ መጀመሪያ የሚሰጠን ነው። ይሄኛው ደግሞ በሁለት ቀን ሰርቼ እንትን ያልኩት ነው። እነዚህን በምናይበት ጊዜ ፕሮፊት አሲስት ይላል። ፕሮፊት አሲስት ማለት ያገኘነው ፕሮፊት ሰርተን እዚህ ጋር በእንትኑ በቦቱ ሰርተን ያገኘንበት ነው። እያንዳንዱ ዲቴል የሆነው መረጃ ወደ ውስጥም ገባ ብለን ስለምናየው አንድ ባንድ በግልጽ እናየዋለን፣ እንረዳዳለን ማለት ነው። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። አሁን ቀጥታ ወደ ኳንቲፋይ በምናይበት ጊዜ ደግሞ ኳንቲፋይ እያንዳንዱ ስራዎችን ኦርደር የምናደርግበት ቦታ ነው። ቪአይፒ 0 የመጀመሪያው ቪአይፒ 0 አለ አይደል? እዚህ ጋር ፕሮፊት አሲስት 0.74 እንትን ኳንቲፊኬሽን ታይምር ፐር ዴይ ይላል። ይሄ አንድ ነው። ፕሮፊት 9% አለ። ሬሾም 9%። ካውንት ዳውን ዳይስ 3 ዳይስ ነው። 0.74 ያገኘውበት በ0.26 ነው። በእያንዳንዱ እስኪ እንትን የሚሰጣችሁ በእያንዳንዱ ቀን ማለት 0.74 ነው። የኔ 74 ደርሷል። 0.26 ነው የሚሰጠን። ይችን ስታርት እዚህ ጋር የምትቆጥር ታይመር አለች። ይችኛዋ በደንብ የሚታያቸው አይመስለኝም። ባይዘው እዚች ጋር የምትቆጥር ታይመር አለች። ይችኛዋ ማለት ነው። እዚህ ጋር ኳንቲፋይ ሪሴት ታይም ይላል። 23 አሁን ነው እንደገና ስታርት ኳንቲፋይ ብየው እንደገና እንትን እያደረገ ያለው እያንዳንዱ የሚሰጠን አለ። በዚህኛው በዩኤስዲቲ ነው የሚቆጥረው። በዩኤስዲቲ እየቆጠረ የእያንዳንዱ በ24 ሰዓት በሚሞላበት ሰዓት ይሰጠናል። ወደ አካውንታችን ገቢ ይደረጋል ማለት ነው። ይሄኛው የሚሰጠን እያንዳንዱ ወደ አካውንታችን ነው ገቢ ይደረጋል። እያንዳንዱን ኢንቨስትመንት አለ። በዚህ ኢንቨስት ባታረጉ እኔ እመርጣለሁ ማለት ኖርማሊ ዝም ብላችሁ በየ24 ሰዓቱ እየገባችሁ እንዲሁም በየ24 ሰዓቱ እየገባችሁ የሚሰጣችሁ አለ። እንዲሁም በየራሳችሁ ስታርት ኳንቲፋይ ብላችሁ በራሳችሁ ከተሰጣችሁ ላይ ማይነስ አድርጋችሁ ገብታችሁ ማዘዝና ኦፕሬት ጀነሬት ማድረግ ትችላላችሁ በየ24 ሰዓቱ። ከዛ እየገባችሁ ክሌም ታደርጋላችሁ ማለት ነው። ሚ የሚለው ቦታ ላይ ስናይ ደግሞ እንደምታዩት ቶታል አሲስት ይላል። እዚች ጋር ቶታል አሲስት 3.74 USDT ይላል። ፕሮፊት አሲስት 0.74 ፕሮፊት ያገኘሁት ፕሮፊት ነው። ቶታል ሪቬኑ 0.54 USDT ቱዴይ ኤርኒንግ ነው። በየ24 ሰዓት ውስጥ ስትገቡ 0.27 USDT ማግኘት እንችላለን። በየ24 ሰዓቱ እየገባን ክሌም ማድረግ እንችላለን። ዊዝድሮዋል ሜቶዶቹ ደግሞ በምናይበት ጊዜ በጣም በሚባል ደረጃ በጣም ቀላል ናቸው። ሆም ላይ ገብተንም ዊዝድሮዋል ሜቶዱን ማግኘት እንችላለን። ሆም ላይ ዊዝድሮዋል ኦፕሽንን በምናይበት ጊዜ እዚህ ጋር ዊዝድሮዋል የሚለውን ኦፕሽን ብናየው ዊዝድሮዋል ይላል። ሶስቱ እንዳለ ነው፣ ግን 0.74 USDTን የማውጣት ይችላለሁ። አማውንቱ ፕሮሰስ ይላል። ፔመንት ሜትድ በጣም ኤክሰስ አማውንት ፔመንት ሜትድ አለ። በጣም ብዙ በሚባልበት ደረጃ በቴዘር BEP20 USDT ማውጣት እንችላለን። BEP20 USDC፣ ፖሊጎን USDT እያንዳንዱ ቴሮን፣ TRX፣ BNB በጣም ብዙ አሉ። ዊዝድሮዋል ሊሚት ሬንጅ $1 እስከ 99 ምናምን ይላል። እስከዛ አካባቢ ድረስ ማውጣት እንችላለን። እዚህ ጋር ዊዝድሮዋል አድሬሱን ፔስት እናደርጋለን። እዚች ጋር የመጀመሪያው ዋጋ በምናይበት ጊዜ እዚህ ጋር ዊዝድሮዋል አድሬሱን ፔስት ማድረግ እንችላለን። እያመጣ ነው ማለት ነው። ከነዚህ ውስጥ በባይናንስ ገብተን BEP20 USDT አውጥተን በዚህኛው አማካኝነት በዚህም ከሆነ የእያንዳንዱን ባይናንስ ላይ ሄደን አድሬስን ኮፒ አድርገን አምጥተን እዚህ ጋር ፔስት እንለውና ይሄንን ማውጣት እንችላለን።
ኢንቨስት ሳታረጉ ያገኛችሁትን አጠራቅማችሁ ምሳሌ አሁን የኔ 0.74 ደርሻለሁ አይደለ? አሁን አንድ ቀን ስጨምርበት ወደ 1 ዩኤስዲቲ ይሞላል። ሶ ያንን ዩኤስዲቲ ማውጣት እችላለሁ ማለት ነው። ሃንድሊንግ ነምበር ኦፍ ሪሜኒንግ ፊ ዊዝድሮዋል 1 ሪሲፕት 0 ዩኤስዲቲ ይላል። ዊዝድሮዋል ኖትስ ከታች ያሉት ዊዝድሮዋል ኖትስ በምናይበት ጊዜ ማስታወሻ የወጪ ስናደርግ ማስታወሻዎች ይላል። ዊዝድሮዋል ፊ 0 ኤንድ ኦንሊ ዋን ዊዝድሮዋል አሎድ ፐር ዴይ አንድ ጊዜ ብቻ ነው ዊዝድሮዋል ማድረግ የሚችሉ በቀንና ዊዝድሮዋል ፊ 0 ነው። ዊዝድሮዋል የለውም። የባለፈው ግን የባለፈው ዌብሳይት ስንገባ 10 ሬጅስተር ስናደርግ ብቻ $10 የሚሰጠን እንትን ዊዝድሮዋል ፊ አለው ማለት ይለያያል። በቢኢፒ20 በባይናንስ ስናወጣም $1 ይቆርጣል። በፖሊጎን በኢቴሪየም ምናምን የባለፈው በእያንዳንዱ ስኬል መሰረት እያንዳንዱ ይቆርጣል። እዚህ ጋር ግን የለውም። ዊዝድሮዋል ፊ 0 ነው። ሰፖርትድ ዊዝድሮዋል ክሪፕቶ ከረንሲ ኤንድ ሚኒመም ዊዝድሮዋል አማውንት ይላል። እዚህ ጋር በምናይበት ጊዜ ሰፖርትድ ዊዝድሮዋል ይችኛዋ እዚች ጋር ይችን ሰፖርትድ ዊዝድሮዋል ክሪፕቶ ከረንሲ ኤንድ ሚኒመም ዊዝድሮዋል አማውንት ይላል። ቢኢፒ20 ባይናንስ የሚለው ዩኤስዲቲ ሚኒመም 1 ዩኤስዲቲ ማውጣት እንችላለን። ይችኛዋ 1 ዩኤስዲቲ ማውጣት ትችላላችሁ። ምክንያቱም ኔትወርክ ፊ 0 ነው፣ አይቆርጥም። በዚህኛው በማንኛውም ዊዝድሮዋል ሜትድ በምናወጣበት ጊዜ ኔትወርክ ፊ ስለሌለው አንድ ዩኤስዲ ማውጣት እንችላለን። ቢኢፒ20 ዩኤስዲሲ ሚኒመም 1 እያንዳንዱ ሚኒመም አለው። ቲአርሲ20 በሱ በምናወጣበት ጊዜ ነው እንጂ 2 ያለው እዚች ጋር በምናይበት ጊዜ ቲአርኤክስም እንደዛው በተመሳሳይ እያንዳንዱ አለው። ሶ 4 ቢኤንቢ ሚኒመም 0.02 ማውጣት እንችላለን። ፖሊጎን ሚኒመም 1 ኢምፖርታንት ሪማይንደር ይላል። ፕሊዝ ሜክ ሹር ሴሌክትድ ከረንት ኔትወርክ ፕሮቶኮል አድሬስ። ይሄንን ያው ኔትወርኩን ኮምፔር አድርጉ ነው የሚላችሁ። ከዛ ያመጣችሁት ኔትወርክ እና እዚህ ጋር ፔስት የምታደርጉት ኔትወርክ ተመሳሳይ መሆን አለበት። ቢኤንቢ ከመረጣችሁ ከባይናንስ ላይ ገብታችሁ የቢኤንቢ አድሬሳችሁን አምጥታችሁ እዚህ ጋር ፔስት ማድረግ ነው እንጂ ሌላ የቲአርሲ20 እንትን አምጥታችሁ እዚህ ጋር ቢኤንቢ ላይ ፔስት ካደረጋችሁት ይሄ ሮንግ ነው፣ አይሰራላችሁም። ዊዝድሮዋል ማድረግ ሲጀመር ዲስኳሊፋይድ ነው የሚያደርገው ማለት ወደዚህኛውም አይመለስም፣ ወደዛኛው ወደ አመጣችሁትም ወደ ባይናንስ አካውንታችሁም አይገባም ማለት ነው። ሰው እዚህ ጋር ጥንቃቄ እንድታደርጉ ነው እያለ ያለው። በዚህ አማካኝነት እያንዳንዱን ማውጣትም እንትን የእያንዳንዱ በዛው በቦቱም መነገር እንችላለን። ሶ ላይክ እንደዚህ አይነት ቲፖች እንዲደርሷችሁ ላይክ እና ሼር አድርጉ። ለጓደኞቻችሁ ለቤተሰቦቻችሁ ሼር ማድረጋችሁ እንዳትረሱ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ፒስ